ካፕከት እንግዲህ ጉዱ ፈልቷል። ዛሬ አዶቤ ፕሪሚየር ፕሮ የሞባይል ቪዲዮ ኤዲቲንግ አፕ ላውንች አድርጓል። እኔም እንደተለቀቀ ኢንስቶል አድርጌ አንዳንድ ፊቸሮችን ለማየት ሞክሬያለሁ። እውነት ከካፕከት ጋር መወዳደር ይችላሉ የሚለውን አብረን እናያለን። ሴፕቴምበር 30 ይለቀቃል ከተባለበት ጊዜ ጀምሮ እንደዚህ እየጠበቅኩት ነበረ። ነገር ግን እናንተ ዳውንሎድ ካላረጋችሁት ቀጥታ አፕ ስቶር ላይ በመግባት አዶቤ ፕሪሚየር ፕሮ ብላችሁ ሰርች በማድረግ ኢንስቶል ማድረግ ትችላላችሁ። ከዛ እንግዲህ ኢንስቶል እናደርገዋለን። ኦፕን ስንለው እንግዲህ በእንደዚህ አይነት መልኩ አንዳንድ ነገሮችን አግሪ እንድናደርግ ይጠይቀናል። ኮንቲኒው የሚለውን በመንካት ሁሉንም ነገሮች እንግዲህ በእንደዚህ አይነት መልኩ አግሪ ያደርጋለሁ። እዚህ ጋር ጀስት የፕላስ ምልክቷን በመንካት አዲስ ቪዲዮ ሴታፕ ለማድረግ ልሞክርና ውስጡ ያሉትን ነገሮች ለማየት እንሞክር። ኔክስት ትለዋለሁ። ከዛ እንደምታዩት እንደዚህ አይነት ኢንተርፌስ አለው። ኢንተርፌሱ በጣም ጽድት ያለ ነው፣ ደስ ይላል። እንደዚህ ክሊን የሆነ ነገር እዚህ ጋር ስፕሊት ማድረግ እንችላለን፣ እንደዚህ መቆራረጥ እንችላለን። ተመሳሳይ አይነት ነገር አለው ከካፕከት ጋር። በተለይ ከታች ያሉት አይከኖች የተወሰኑ ሊሚትድ የሆኑ ፊቸሮች ቢኖሩትም እንትን አለ። እስኪ ሪሙቭ ባክግራውንድ የሚለውን ቼክ እናድርገው። አዎ በእንደዚህ አይነት መልኩ እንግዲህ ባክግራውንዱን ሪሙቭ አድርጎታል። ግን ከለሩን ለምን እንደቀየረው አላውቅም። የቪዲዮንም ከለር እንደምታዩት ቀይሮታል። እነዚህንም ነገሮች እንግዲህ ወደፊት በደንብ እናያቸዋለን። እንደነዚህ አይነት የተለያዩ ሉኮችም አሉት። ፕሪሜድ የሆኑ እንደ ፊልተር አይነት ነገሮች ናቸው። እነዚህንም እንደ አማራጭ ይዞ መጥቷል። እዚህ ጋርም የተለያዩ ከለሮቻችንን እንግዲህ ማኑዋሊ አጀስት ማድረግ እንችላለን ማለት ነው። ያው እዚህ ጋር ስፒድ አለ፣ እንግዲህ የቪዲዮችንን ፍጥነት የምንቆጣጠርበት፣ ሪቨርስ አለ፣ ፍሪዝ አለ። ኦልሞስት ተመሳሳይ አይነት አይከኖች አሉ። እዚህ አኒሜሽን ላይ እዚህ ጋር የተወሰኑ ነገሮች ናቸው ያሉት። በተለይ ኢን እና አውት ላይ የምናስገባቸው የተለያዩ አኒሜሽኖች እንደ ኦፕሽን በእንደዚህ አይነት መልክ መጥተዋል። ሌላ በጣም ካፕከት ላይ በኖረ ብዬ የተመኘሁት ነገር ምንድን ነው፣ እዚህ ላይ በቀላሉ እንደዚህ ቪዲዮን ይዛችሁ ከላይ ኦቨርሌይ ማድረግ ትችላላችሁ። እና ኦቨርሌይ እንትኖቹ ደግሞ ከላይ መሆናቸው በተለይ በጣም አሪፍ ነገር ነው እና ልክ ኮምፒውተር ላይ ኤዲት እንደምታደርጉት ነው የሚያሳያችሁና ይሄኛው ፊቸራቸው በጣም ተመችቶኛል። ምናልባት ካፕከት ይሄንን ከዚህ ቢሰርቃቸው አሪፍ ነው። እዚህ ጋር በመንካት ፉል ስክሪን ማድረግ ይቻላል። እዚህኛው ጋር ደግሞ ብትገቡ አስፔክት ሬሾውን በደንብ ኮንትሮል ማድረግ ትችላላችሁ ማለት ነው። ይህንን እንግዲህ ኤክስፖርት ለማድረግ እንሞክራለን። ብዙ አማራጮች አሉት። እስከ 4K ድረስ ኤክስፖርት ማድረግ ይቻላል። እነዚህን ኦፕሽኖች እንግዲህ ፎር ፍሪ ማግኘት በጣም አሪፍ ነገር ነው። አዶቤ ፕሪሚየር ፕሮ ላይ እንግዲህ የመጀመሪያ ቪዲዮችንን ኤክስፖርት አድርገናል። እውነት ለመናገር ፕሪሚየር ፕሮ እንደ ስሙ ሳይሆን ቤዚክ የሆኑ ቪዲዮዎችን ኤዲት የምናደርግበት አፕሊኬሽን ነው ላውንች ያደረገልን። አሁን ላይ ግን ከካፕከት ጋር የምናወዳድርበት ስቴጅ ላይ አይመስለኝም። ቢያንስ ግን በነፃ ስለሆነ ክፍያ መጠየቅ ከመጀመሩ በፊት በደንብ ለመጠቀም ሞክሩ። እስኪ እናንተ የተሰማችሁን ኮመንት ላይ አስቀምጡልኝ። ወደፊት ደግሞ በደንብ እናየዋለን።